የፈጅር ሶላት በእንቅልፍ ቢያልፈኝ ፀሐይ ከወጣ በኋላ ብነሳ ቀብልያ መስገድ እችላለሁን የሚል ጥያቄ ነው። በመጀመሪያ ደረጃ ሁሉንም ሶላቶች በወቅቱ መስገድ ዋጅብና ግዴታ መሆኑን ማወቅ ይጠበቅብናል። ሁሉንም ሶላት በወቅቱ ለመስገድ ከኛ የሚጠበቀውን ሰበብ ማድረስም ሌላኛው ግዴታችን። አላህ ተባረከ ወተዓላ ስገዱ እንዳለ ሁሉ የሶላትን ወቅት ጠብቁም ብሏል። ሐፊዙ ዐለ ሶላዋት ኢነ ሶላተ ካነት ዐለል ሙእሚኒና ኪታበን መውቁታ። ሶላት በጊዜ የተገደበ ግዴታ ነው። ያለ በቂ ምክንያት ሆን ብሎ በቸልተኝነት ወቅቱን አሳልፎ የሚሰግዱ ሶላት ተቀባይነት አያገኝም። በጊዜ ከመተኛት ጋር ለሶላት ለመነሳት የሚያግዙ የሚያስፈልጉ ነገሮችን ከማድረግ ጋር በእንቅልፍ ምክንያት ሶላት ያለፈው ሰው እንደተነሳ ነው ሶላት መስገድ ያለበት። ብዙ ሰዎች በቀጣይ ቀን ላይ ካለው ከተመሳሳዩ ሶላት ጋር አብረን እንሰግዳለን የሚሉበት ሁኔታ አለ። ለምሳሌ ፈጅር ያለፈው ሰው ነገ ከፈጅር ሶላት ጋር፣ ዙህር ያለፈው ሰውም ከነገ ዙህር ጋር መስገድ አለበት ብለው የሚያስቡ ሰዎች አሉ። ይሄ ስህተት ነው። የረሱትን ሶላት እንዳስታወሱ በየትኛውም ሰዓት ነው የሚሰገደው፣ በየትኛውም ሰዓት ላይ ነው የሚሰገደው። በቂ ጥንቃቄ ከማድረግ ጋር እንቅልፍ ላይ ተኮኖ ያለፈ ሶላትም ከእንቅልፍ እንደነቁ ነው የሚሰገደው። የቀን ሶላት ሆኖ ማታ ላይ እንኳን ቢያስታውሱት ወይም ማታ ላይ ቢነሱ ከእንቅልፍ የሌሊት ሶላት ሆኖ በቀኑ ክፍለ ጊዜ እንኳን ከእንቅልፍ ቢነቁ በዛው ባስታወሱበት በነቁበት ሰዓት ነው የሚሰገደው። በእንቅልፍ ሰዓት ያለፈ ሶላትን ቀብልያ ሱና በተመለከተ የሶላቱ ወቅት ሙሉ በሙሉ ከወጣ በኋላ ከሆነ የነቁት ነሐም በወቅቱ እንደሚሰገደው ሶላት አዛን ተብሎ ቀብልያው ተሰግዶ ከዛ ቃም ተብሎ ፈርዱ ይሰገዳል። የነቁት ጊዜው በጣም ጠቦ የሶላቱ ወቅት ሊወጣ በተቃረበበት ወቅት ከሆነና ለሱናም ለፈርዱም ይበቃ ወቅት ከሌለ ይሄኔ ፈርዱን ያስቀድሙና ከዛ በኋላ ሱናው ይሰገዳል። በቋሚነቱ ላይ ቀብልያ ባዕድያ ለሚሰግድ ሰው ከሆነ ማታ ላይ በቂለ ወቃል በማይረባ በማይጠቅም ነገር እያመሹና እያረፈዱ የፈጅር ሶላትን በእንቅልፍ ማሳለፍ ትልቅ የሆነ አደጋ ነው። ነቢያችን አለይሂ ሰላቱ ወሰላም ከዒሻ ሶላት በፊት መተኛትን ይጠሉ ነበር፣ ከዒሻ በኋላም ቁጭ ብሎ ማውራትን ይጠሉ ነበር ተብሏል። ምሽት ላይ ሳይተኙ ማርፈድ ዊትርን እንዳይሰግዱ ከማድረግም አልፎ ዋናው ፈርዱን ሶላት አልፈጅርን በአግባቡ እንዳይሰግዱ ስለሚያደርግ ነው።